በለንደን ከተማ ጸጥ ያለ ማለዳ ነበር። በበሳል አእምሮና በምክንያታዊነቱ የሚታወቀው መርማሪ ማሁል በባህር ዳርቻ አቅራቢያ በሚገኝ ትንሽዬ ካፌ ውስጥ ሻይ እየጠጣ ነበር። ነገር ግን እሱ ባለበት ቦታ ሰላም ብዙም አይቆይም። በተለይ ደግሞ ወንጀል በአየር ላይ በሚሸተትበት ጊዜ። ጌታዬ፣ አዲስ መዝገብ ደርሶናል። ዛሬ ማለዳ ሾው ኤንድ ሰንስ የተባለ የቅንጦት ዕቃዎች መደብር ውስጥ ብዙ ሚሊዮን ብር የሚያወጣ አልማዝ ተሰርቋል። አልማዝ ዝም ብሎ አይጠፋም አሊያ፣ እጅ ብቻ ነው የሚቀያየረው። እንሂድ። አሊያና ማሁልም ወደ መደብር ውስጥ ሲደርሱ መርማሪ ጌታዬ፣ አልማዜ እኮ ጠፋብኝ። በጣም ውድ የሆነ አልማዜ ተሰረቀ። ሳጥኑ ተቆልፎ ነበር። ምንም የተሰበረ ነገር የለም። ሰራተኞችም ንጹህ ናቸው። ሁሉንም ሰራተኞች ፈትሸናል። ማንም ከህንጻው አልወጣም። የደህንነት ካሜራውም ምንም አያሳይም። በወቅቱ የነበሩ 5 ደንበኞችና 3 ሰራተኞች ብቻ ናቸው። ጌታዬ፣ ይህ እኮ ጨርሶ የማይታመን ነው። መናፍስት እንኳን ጥላ አላቸው። እንዴት ሳይታይ ይጠፋል? እሺ፣ ምናልባት ያ ጥላ ራሱ ፍንጭ ሊሆን ይችላል። አልማዙ መጥፋቱን ከመገንዘቡ በፊት መጨረሻ ላይ እዚህ የነበረው ማን ነው? አንድ ሰውና ሚስቱ ነበሩ። እሱ አንገት ሐብል እየለካች ነበር። እሱ ደግሞ ቀይ ሻርፕ ይዞ ነበር በእጆቹ። ድንገት ህፃን ልጃችን ታሟል ብለው በችኮላ ወጡ። ሌላስ ማን ነበር? አዎ፣ አንድ የፖስታ መልእክተኛ ትንሽ ዕቃ አቅርቦ ፊርማ አስፈርሞ ወጥቷል። ጌታዬ፣ ምን እያየክ ነው? የእጅ አሻራዎች ግን ቁልቁል የተገለበጡ ናቸው። ይህንን ብርጭቆ የነካው ሰው በጠረጴዛው ፊት ለፊት አልቆመም። ይልቁኑ በጠረጴዛው ላይ ወደ ውስጥ ዘንበል ብሎ ነበር። ይህ የደንበኛ አቀማመጥ አይደለም። ደንበኛ መስሎ የቀረበ ሌላ ሰው ነው። ማሁልም የካሜራ ምስሉን እየመረመረ እዚህ ጋር ተመልከቱ። ከጠዋቱ 4 ሰዓት ከ42 እስከ 4 ሰዓት 43 ባለው ጊዜ ውስጥ ምስሉ ለ1 ደቂቃ ይዘላል። በጣም ጎበዝ። ሌባው ካሜራም አልፈራም። ይልቁኑ ካሜራውን ተቆጣጥሮት ነበር። ይህ የካሜራ ማያያዣ ገመድ አዲስ ነው። የመደብሩ መደበኛ ሞዴል አይደለም። በቅርቡ የተቀየረ ነው። ይህ ምን ማለት ነው ጌታዬ? ማለትማ ያ የመጣው ልጅ እውነተኛ መልእክተኛ አልነበረም። እሱ የመጣው የካሜራ ምልክት ማጨናገፊያ ለመትከል ነው። ሁሉም ሰው እነዛን ጥንዶች በማስተናገድ ስራ ላይ በነበረበት ቅጽበት እሱ ካሜራዎቹን በትክክል ለ60 ሰከንድ አጠፋቸው። ግን ጌታዬ፣ እነዛ ጥንዶች እኮ የአልማዝ ሳጥኑን እንኳን አልነኩትም። መንካት አያስፈልጋቸውም አሊያ። ያንን ቀይ ሻርፕ አየሽው አይደል? እዚህ የቪዲዮ ማዕዘን ላይ ተመልከች። ሴትዮዋ ቦርሷን በስህተት የጣለች አስመስላ ትጥላለች። ጎንበስ ስትል ሻርፑ ከእጇ ላይ ታጠላለፋለች። ስትነሳ ግን ሻርፑ መደበኛ ይመስላል። ነገር ግን በጥንቃቄ ካየሽው በሻርፑ ውስጥ በተደበቀ ትንሽ የመምጠጫ መሳሪያ ምክንያት የአልማዝ ሳጥኑ በር በትንሹ ይከፈታል። አልማዙ ተንሸራቶ ወጥቶ በሻርፑ ውስጥ የውስጥ ክፍል ውስጥ ይጣበቃል። በሻርፑ ውስጥ የማምለጫ መሳሪያ? እንዲህ አይነቱን ነገር አሁን ማን ያስባል? በስሜት የሰዎችን ትኩረት እንዴት ማዘናጋት እንደሚችል በትክክል የሚያቅሰው እሱን ያስባል። ልጄ ታሟል የሚለውን አባባል ሰዎችን ለማሳዘን የተጠቀሙበት የተለመደ ተንኮል ነው። ጌታዬ፣ የትራፊክ ካሜራው አሁን አንድ ጥንዶች በሰማያዊ መኪና ወደ ዋናው አውራ ጎዳና እየፈጠኑ ሲሄድ ይዟቸዋል። ከገለጻው ጋር ይመሳሰላሉ። ለቡድንህ ንገረውና እንዲያስቆሟቸው አድርግ። እንዲሁም የፖስታ አገልግሎቱን መረጃ ቋት ፈትሹና ዛሬ ጠዋት የተጠቀሙበትን መታወቂያ ፈልጉ። ሌቦቹም ተይዘው ሲመረመሩ እኔ ምንም አልሰረኩም፣ ዕቃ ለማድረስ ብቻ ነው የመጣሁት። አንተ ካደረስከው ዕቃ በላይ ትልቅ ወንጀል ነው ያደረስከው። አንድ ነገር ረሳ፣ የማይንቀሳቀስ ኤሌክትሪክ። በሻርፕ ውስጥ ያለው መሳቢያ በፖላራይዝድ ብርሃን ስር ብቻ የሚታይ የካርቦን ቅሪት ጥሏል። እሺ፣ እኛንን የሰራ ነው፣ እኛንን የሰረቅ ነው። እባካችሁን ልጃችንን እዚህ ውስጥ አታስገቡት። የስርቆት ወንጀላችሁን ለመደበቅ የልጃችሁን ስም ተጠቅማችኋል። አሁን ግን ለቤተሰቡ ብላችሁ እንዳደረጋችሁት አታስመስሉ። አለቃ ማሁል፣ ሁልጊዜም ሌሎችን ያመለጣቸውን ነገር እንዴት ማየት ትችላለህ? እንዴት ይሳካልሃል? ማስተዋል ልክ እንደ ብርሃን ነው አሊያ። ጨለማው እየጨመረ ሲሄድ እሱ ይበልጥ ነገሮችን ይገልጣል። ጌታዬ፣
እውነቱን ለመናገር አንተ ግን የግል መዝናኛ ያስፈልጋል። ወንጀል መፍታት እኮ መዝናኛዬ ነው አሊያ። አሁን ግን ሻያችንን ልክ እንደነሱ ታሪክ ሳይቀዘቅዝ በፊት እንጠጣው። እድሜው 2 ዓመት የሚሆነው ውድ ዘውድ ከብሔራዊ ቅርስ ሙዚየም ተሰረቀ። ምንም የተሰበረ ነገር ወይም ምንም የተሰበረ በር ወይም መስኮት የለም። አንድ ባዶ ሳጥንና ትርምስ ብቻ። ምንም አይነት የማንቂያ ደወል አልጮኸም። የደህንነት ጠባቂዎቹ ምንም እንዳላዩ ይምላሉ። ዘውዱ ዝም ብሎ የጠፋ ነው የሚመስለው። ጌታዬ፣ እኛ እኮ እዚህ የመጣ ነው ለሌሊት ጉብኝት ብቻ ነበር። ግን መርምር የሚለው ስሜትህ አልተዋለህ አይደል? እኔ መፈለግ አያስፈልገኝም አሊያ። ጉዳዩ ራሱ ነው የጠራኝ። ጌታዬ፣ ነገሩ በጣም መጥፎ ነው። ሚዲያው በሙሉ እዚህ ነው ያለው። የሙዚየም ዳይሬክተሩ በጣም ተቆጥቷል። እኔ መልስ ነው የምፈልገው እንጂ ሰበብ አላዳምጥም። ያ ዘውድ እኮ ስንት ብር ያወጣል? ጌታዬ፣ የአንድ ነገር ዋጋ በወርቁ ብቻ በሚያወጣው ነገር ብቻ አይደለም የሚተመነው፣ ዋጋው በሚናገረው ታሪኩም ውስጥ እንጂ። ይሄኛው ደግሞ ድምፁን ከፍ አድርጎ እየተናገረ ነው። ጌታዬ፣ አሁንም አላዋራው እየነገርኩት ነው እንዳትለኝ። አዋራ ይናገራል አሊያ፣ ሰዎች ግን አይሰሙትም። እዚህ ጋር ተመልከቱ። 2 አይነት የእግር አሻራዎች አሉ። አንደኛው የከባድ እግር አሻራ መጠን ነው። መጠኑ ወደ 10 ይጠጋል። ሁለተኛው ደግሞ ቀላል መጠን ያለው መጠን ወደ 5 ነው። ነገር ግን ሁሉም ወደ ተቃራኒ አቅጣጫዎች የፊት ገጽታ አላቸው። አንድ ሌባ 2 ሰው መስሎ ገብቶ ወጥቷል ማለት ነው። አንድ ሌባ የ2 ሰው አሻራ ጥሎ? አዎ፣ ግን ብቻውን አልነበረም። መሬቱን ተመልከች። የተሰበረ ብርጭቆ ይመስላል አይደለም? ግን አይደለም፣ የደቀቀ የአልማዝ ዱቄት ነው። ጠንካራ ነገሮችን ያለ ድምፅ ለመቁረጥ የሚያገለግል ነው። ይህ ያደረገ ሰው በደንብ የሰለጠነ ነው። ጌታዬ፣ ካሜራዎቹ ሙሉ በሙሉ ሌሊቱን 8 ሰዓት ድረስ በጥሩ ሁኔታ እየሰሩ ነበር። ከዚያ በኋላ ግን ለ10 ደቂቃ ያህል ጨለማ ሆነ። የታቀደ ጨለማ ነው ኦዲ። በወቅቱ ጠባቂዎች ምን እያደረጉ ነበረ? ጌታዬ፣ እኔ ዋናው በር ላይ ያሉትን መብራቶች እየፈተሽኩኝ ነበር። መብራት እየፈተሽክ ነበር ወይስ እያንቀላፋ? አይ አሊያ፣ እውነቱን እየተናገረ ነው። ቀኝ እጁን ተመልከች። ትንሽ የቃጠሎ ምልክት አለበት። አንድ ነገር እየጠገነ ሳለ የቀጥታ ኤሌክትሪክ ያለውን ሽቦ ነክቷል። አንድ ሰው ሆን ብሎ ትኩረቱን እንዲከፋፈል አድርጎታል። እንግዲያውስ ከውስጥ ያለው ሰው ነው ይህንን ጨለማ ያደረገው። ልክ ነው። የመብራት መቆራረጡን ወደ ውስጥ ለመግባት አልነበረም፣ አስቀድሞ ውስጥ የተደበቀውን ነገር ለመሸሸግ እንጂ። የውስጥ ሰው እጅ አለበት። የማይታመን ነው። የኔ ሰራተኞች ታማኝ ናቸው አለ ዳይሬክተሩ። ታማኝነት ቋሚ አይደለም ጌታዬ፣ ትርፋማ ሲሆን ይለወጣል። ከስርቆቱ በኋላ ይህን ክፍል ያጸዳው ሰው ማን ነው? የጽዳት ሰራተኛዋ ካቪታ ነች። እዚህ ከሰራች 5 ዓመት ሆኗታል። 5 ዓመት? እንግዲያውስ የእያንዳንዱን ካሜራ አቅጣጫ ከሌባው በላይ ጠንቅቃ ታውቃለች ማለት ነው። የሚገርም ነው። የወለል ማጠቢያ ውሃ ሽታ ልክ እንደ አሲቶን ነው እንጂ እንደ ማጽጃ ሳሙና ራሱ አይሸትም። አሲቶን? እንደ ጥፍር ቀለም ማጥፊያ አይነት ማለት ነው አለቃ ማሁል? አዎ፣ እንዲሁም ቀለሞችን ለማጥፊያነት ያገለግላል። ዛሬ ሌሊት አንድ ሰው እዚህ አካባቢ አንድ ነገር መልሶ ቀብቷል። አሊያ፣ የዚህ ክፍል ግድግዳዎች ምን አይነት ቀለም ያላቸው ነው የሚመስልሽ? ቤዥ ቀለም? ተሳስተሻል። በጥንቃቄ ተመልከቺ። በአየር ማስተንፈሻ ቱቦ አቅራቢያ ያለውን ቀለም በትንሹ ፈዘዝ ይላል። ቆይ፣ ይሄ እኮ የዘውዱ የወርቅ ሳህን ነው። በትክክል አሊያ። ሌባው ዘውዱን ይዞ አልወጣም። የደህንነት ጥበቃው እስኪቀዘቅዝ ድረስ በኋላ ለመውሰድ በአዲስ ቀለም ደብቆት ነበር። ነገር ግን ስግብግብነት አንዳንድ ጊዜ ትዕግስት የለውምና ቶሎ ለመውሰድ ይመጣል። በዚያ ቅስፈት መብራቱ ይጠፋል። አንድ ሰው ወደ ክፍሉም ይገባል። ትክክለኛው ሰዓት ላይ መጣሽ። መብራቱን አጥፊ፣ ግን አንድ ቦታ ላይ ቀለም ሳትቀቢ አስቀርተሻል። የጽዳት ሰራተኛዋ ካቪታ፣ እነሱ አስገድደውኝ ነው የሰራሁት። ያ የኮንትራት ሰራተኛው ጆን የልጄን ትምህርት ቤት ክፍያ እንደሚከፍልልኝ ቃል ገባልኝ። እኔ ደግሞ ግድግዳ ቀብቼ ዘውዱን በኋላ እንድሰጠው ብቻ ነበር የፈለገው። ጆን ባለፈው ወር የሙዚየሙን ጥገና የያዘው ኮንትራክተር እንደጠረጠርኩት ነው። ብርጭቆውን ለመቁረጥ የአልማዝ ዱቄት ተጠቅሟል። የወለል ማሽኖቹ ላይ የሚገኘው አይነት። የእቃ ማከማቻውን ፈትሹ።
የተረፉትን ክፍሎች እዚያ ታገኟቸዋላችሁ። መርማሪው ማሁል፣ የሙዚየሙን ክብር አድነኸዋል። ባለውለታዬ ነህ በእውነቱ። ክፍያው በነፃ መግቢያ ትኬትና በቁርስ መክፈል ትችላለህ ዳይሬክተር። ማስተዋል የራሱ ሽልማት አለው አሊያ። ግን ለቁርስ አልፈልግም አልልም መቼም። ለመሆኑ አለቃ ማሁል፣ ዘውዱ አሁንም እዚህ መኖሩን እንዴት አወቅ? ቀላል ነው። የተሰበረ መስኮት የለም። በመብራት መቆራረጥ ወቅትም የወጣ መኪና የለም። አንድ ነገር መውጫ ሳይኖረው ከጠፋ አሁንም እዚያው ውስጥ አለ ማለት ነው። ምክንያታዊነት አይዋሽም። እኛ እንድንሰማው ብቻ ይጠብቃል እንጂ። በለንደን በሚገኘው ሮያል ኦርኪድ ሆቴል ውስጥ ታላቅ የእጮኝነት ድግስ እየተካሄደ ነው። ከአንድ ሰው በስተቀር ሁሉም ሰው እያከበረና እየተዝናና ነው። መርማሪ ማሁል እንደ እንግዳ ተጋብዞ እንደ ሁልጊዜው ነገሮችን ያስተውል ነበር። ጌታዬ፣ ቃል ግባልኝ፣ ዛሬ ምንም የምርመራ ስራ የለም፣ መብላትና መዝናናት ብቻ። ማስተዋል ስራ አይደለም አሊያ፣ ልማድ እንጂ። በድንገት አንዲት ሴት እሪ ብላ ትጮኻለች። ሴትየዋም የአንገት ሐብሌን፣ የአልማዝ የአንገት ሐብሌ ጠፋ! ማንም እንዳይንቀሳቀስ፣ መውጫዎቹን ዝጉት! አየህ አልኩ እኮ ጌታዬ፣ አንተ በሄድክበት ቦታ ሁሉ ወንጀል ይከተልሃል። ወንጀል እኔን አይከተለኝም አሊያ፣ እራሱን ይገልጣል እንጂ። ቀድሞ የወጣ ሰው መሆን አለበት። የደህንነት ካሜራውን እንፈትሽ። አያስፈልግም፣ ሌባ አሁንም እዚህ አለ። እንዴት አወቅ አለቃ ማሁል? በዚህ አዳራሽ ውስጥ 4 በሮች አሉ። 3 የበር እጀታዎች ንጹህ ናቸው። አንደኛው ግን የወጥ ቤት ኩሽና በር፣ በውስጠኛው ክፍል ብቻ የትኩስ የእጅ አሻራዎች አሉት። የገባው ሰው መቼም አልወጣም። ስለዚህ ሌባው ወደ ምግብ አቅጣጫ ሄደ። ምክንያቱም ወጥ ቤት ውስጥ ሁሉም ሰው ስራ ይበዛበታል፣ ማንም ማንንም አይከታተልም። የሆቴሉ ስራ አስኪያጅም ጌታዬ ማሁል፣ እዚህ ያሉት የእኔ አስተናጋጆች ብቻ ናቸው። እንግዲያውስ ከመካከላቸው አንዱ የእርሱ አይደለም። ማሁል አንዱን አስተናጋጅ እየተመለከተው አንድ ነገር አገኘው። የስኳር እንክብሎች ከላብ ጋር የተቀላቀሉ ናቸው። አንድ ሰው ጣፋጭ ምግቦችን እያዘጋጀ ለማስመሰል ሆን ብሎ ስኳር ነስንሶባቸዋል። ነገር ግን አንተ ማን ነው ስምህ? እኔ ሱሬሽ እባላለሁ። በእውነት ሱሬሽ ነው ስምህ? ምክንያቱም እውነተኛው ሱሬሽ ከዛኛው ጠረጴዛ ጀርባ እራሱን ስቶ ወድቋል። ጌታዬ፣ የአንገት ሐብሉ በፎጣ ተጠቅልሎ እዚህ ተገኝቷል። ግን ለምን እዚህ ተደበቀ? ቀላል ነው አሊያ። በኋላ ላይ የሆቴል ማጽጃ ልብስ ለብሶ በቀላሉ ለማምለጥ ድንጋጤ ውስጥ በነበረበት ወቅት ሳይታይ ለማምለጥ ትክክለኛው ሰዓት ነበር። አለቃ ማሁል፣ ከጣፋጭ ምግብ በፊት ያስከው እኮ ጌታዬ። ይሄ ትልቅ ሪከርድ ነው። ጣፋጭ ምግብ፣ አናናስ ኬክ። ጣፋጭ ምግብ አያሊያ። ስማ፣ አናናስ ኬክ ከራት በፊት 3 ቁራጭ ጎሏል። ያንተ ነው? ሌባውም እየተንተባተበ አንተ ሁሉንም ነገር ታስተውላለህ። በለንደን በተከሰተ አንድ ማዕበል የበዛበት ምሽት ፖሊሶች በተቆለፈ መኪና ውስጥ ሞቶ የተገኘውን ሰው ለማየት ቪላ ዙሪያ ተሰብስበው ነበር። ምንም አይነት የትግል ምልክት የለም። መስኮቶቹ በሙሉ ተዘግተዋል፣ በሮቹም ከውስጥ ተቆልፈዋል። ሁሉም ሰው ራስን ማጥፋት ነው እያለ ነበር። የታሪኩን መጨረሻ ለማግኘት ሰብስክራይብ በተኑን ተጫኑ። ይህን ታሪክ በቀጣይ ይዤላችሁ እመጣለሁ። እስከዛ ግን ደህና ቆዩ።